ከአንበሳ ጉድጓድ አድሮ ሲወጣ የዳንኤል ጓደኞች መልሰው እንዲገቡና እንዲውሉ ንጉሥ ትእዛዝ ሰጠ። ትእዛዝ የተቀበሉት ገና እንደገቡ ዳንኤልን ያልበላ አንበሳ እነዛን የዳንኤልን ከሳሾች ከነ ልጆቻቸው ከነ ምስቶቻቸው ከበር ያዛቸው፣ ሁሉንም ሰባበራቸው። ንጉሥ የነሱ መያዝና መሰባበራቸውን በሕይወት አለመኖራቸውን ካረጋገጠ በኋላ ደብዳቤ ለመጻፍ ቆርጦ ተነሳ። ብድግ ብሎ በነግሶት የሚኖሩ ሰላም ይብዛላችሁ አለ። አንድ ሰበር መልእክት ይሻለዋል። በነግዞት የምትኖሩ ሁሉ በዳንኤል አምላክ ፊት እንድትፈሩና እንድትንቀጠቀጡ አዝዣለዋል። የዳንኤል አምላክ አምላክ ነው አለ። አሜን አላላችሁ? የዳንኤል አምላክ አምላክ ነው። በዳንኤል አምላክ ፊት እንድትፈሩ እንድትንቀጠቀጡ አዝዣለሁ አለና የዳንኤል አምላክ ዳንኤልን ከአንበሳዎች አፍ ሲያድን አይቻለዋል። ያድናል፣ ይታደግማል። በሰማይ በምድር ድንቅ ታምር ይሰራናል። ይህንን አለ። ሁሉም ሰው ምን ይሁን? በዳንኤል አምላክ ፊት ምን ይሁን? ይፍራ፣ ይንቀጥቀጥ አለ። ሲቀጥል ቁጥር 8 ላይ እንደዚህ ይላል። በፋሪስ በቂሮስ ዘመን ኑሮ ለዳንኤል ምን ሆነለት ይላል? ተቃናለት። ይህን ሁሉ ስታዩ ይሄ ሁሉ አዋጅ የመጣው ዳንኤል ሰድቧቸው እኮ አይደለም፣ ተናግሯቸው እኮ አይደለም፣ የሆነ ነገር ብሏቸው አይደለም። በመብለጡ ብቻ የመጣ ክስ ነው። እናንተ ሰርታችሁ ጸልያችሁ አገልግላችሁ ከፍ ብላችሁ መብለጥ፣ መታየት፣ መገለጥ ሲጀምሩ አጋንንት በጣም ቁጣ ውስጥ ነው የሚገባው። ምንም ሳትነኩ አንዳንድ ሰዎች ማኩረፍ ይጀምራሉ። ፊታቸው ማበላሸት ይጀምራሉ። ስማችሁን ለማጥፋት ጥረት ማድረግ ይጀምራሉ። በመንገዳችሁ ላይ እንቅፋት ማስቀመጥ ይጀምራሉ። ብዙ ጥያቄ ውስጥ እንዳትገቡ። የመጀመሪያ ዞር ብላችሁ ከትላንትና እንዴት ነው ለካስ ጨምራለሁ እንዴ ማለት ነው ያለባችሁ። መጨመራችሁ፣ ማደጋችሁ፣ መለወጣችሁ፣ ከፍ ማለታችሁ ነው በህይወታችሁ ቅድማ መታየት አለበት። ይህን ስታመጡ በእናንተ ላይ የሚነሱ ሰዎች ይነሳሉ። ጸልዮ ማቅ ሰው ከዚህ ጉባኤ መካከል ብድግ ብሎ እሳት መጣል ቢጀምር ሌላ አጀንዳ ይፈጠራል። ቤተሰብ አጀንዳ ያወጣል። ጓደኛ አጀንዳ ያወጣል። እኛ እያለን እንዴት ማለት ይጀምራል። የሚያገለግል ሰው አጀንዳ ያወጣል። እኔ እያለ ይላል። በልጣችሁ ስትገኙ እንደዚህ አይነት ነገር ነው የሚፈጠረው። ብልጫ የሚመጣው ደግሞ ከእግዚአብሔር ነው። በገንዘብ ልታመጡ አትችሉም። በእውቀታችሁ ልታመጡ አትችሉም። ደክማችሁ ልታመጡ አትችሉም። እግዚአብሔር ጋር ስትሆኑ፣ በእግዚአብሔር ሕልውና ውስጥ ስትውሉና ስታድሩ ብልጫ መንፈስ ነው በእናንተ ላይ የሚያድረው። ዳንኤል በገዛ ሀገር ላይ ሳይሆን ተማርኮ በሄደበት በከለዳዋን ምድር፣ በባቢሎን ምድር፣ ብዙ ጥበባን በሞላበት ሀገር፣ ብዙ የእውቀት ሰዎች በሞሉበት ሀገር፣ ብዙ አስማትና ዶንቃዎች ደጋሞች በሞሉበት ሀገር ላይ እግዚአብሔርን በመያዝ ዳንኤል ሕይወት ላይ እግዚአብሔር በጣም ተጽዕኖ መፍጠር የጀመረው ከምዕራፍ 1 ጀምሮ። ዳንኤል ለእግዚአብሔር መለየት በጀመረበት ዕለት ጀምሮ ነው እግዚአብሔር ተጽዕኖ መፍጠር የጀመረው። ዳንኤል ለእግዚአብሔር ለመቀደስ ለእግዚአብሔር ለመኖር ቆርጦ በተነሳበት ዕለት ጀምሮ ነው እግዚአብሔር በዳንኤል ሕይወት ላይ ከፍታ የጀመረው፣ ብልጫን የጀመረው። ሁለት ነገር ተናግሬ
ቃሉን አጠቃልልና ወደ ጸሎት ገባለሁ። ለእግዚአብሔር አንደኛ መለየት ስትጀምሩ፣ ለእግዚአብሔር ተለይታችሁ መቆም ስትጀምሩ፣ እንደ እግዚአብሔር ፍቃድ መመላለስ ስትጀምሩ፣ የመጀመሪያ በሕይወታችሁ ላይ የብልጫ መንፈስ ይከተላል። ሁለተኛ ደግሞ በሕይወት ዘመናችሁ ሁሉ በእግዚአብሔር ፊት ከእግዚአብሔር ጋር በጸሎት ስትገናኙ፣ የማይጸልይ አማኝ በሕይወቱ ምንም አይነት ለውጥ ማየት አይችልም። የእኛ ዘመን ክርስቲያን የከሰረው የቱ ጋር መሰላችሁ? አይጸልይም፣ ያስጸልያል። ደውሎ ያስጸልያል። ካምባ አስጸልዮ ከጨረሰ አርባ ምንጭ ይገባል። ከአርባ ምንጭ ከጨረሰ ወላይታ ይገባል። ብቻ ልኮ በእንግሊዝኛ የራሱ እንግሊዝኛ ብቻ በእንግሊዝኛ ያስጸልያል። አይጸልይም። ጉልበት መሬት አያስነካ። በእግዚአብሔር ፊት መጸለይ የሚባለው ነገር አይችልም። ከእግዚአብሔር ጋር መጸለይ መነጋገር የሚባለው ነገር ምን እንደሆነ አይገባው። መጽሐፍ ምን ይላል መሰላችሁ? የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች ይላል። ከስራ ይልቅ ጸሎት ራሱ በሕይወታችሁ አብዙ። የተኛው ነገር ከማንቀሳቀሳችሁ በፊት ጸልያችሁ ጀምሩ። በጸሎቱን መክፈት ያለባችሁት። በጸሎት እግዚአብሔርን ፍቃድ አረጋግጣችሁ ነው የሆነ ነገር መጀመር ያለባችሁት። ሳትጸልዩ እግዚአብሔርን በጸሎት ሳታነጋግሩ ምንም አይነት ነገር ብታደርጉ ኃይል አይኖርም። ኃይል አይኖርም። እግዚአብሔርን ጋብዙት በጸሎት። ዳንኤል የተሳካለት ሰው ነው። አንዳንድ ሰዎች ታውቃላችሁ፣ ምስኪን ይጸልያል ይላል። አቅም ደካማ፣ የሚበላ ያጣ፣ የተራበ የተቸገረ ለችግሩ ስል ይጸልያል። እኔ ምን ቸግሮኝ እጸልያለሁ ይላል። ዳንኤል የተቸገረ ሰው ነው። ምክትል ፕሬዝዳንት እኮ ነው በባቢሎን ላይ። በጣም የተሳካለት ነው። በፋሪስ፣ በቂሮስ፣ በሜዶን፣ በነገስታቶች ዘመን የተቃናለት እነ ናቡከደነፆር ሁለተኛ አድርጎ በግዞቱ የሾመ ሰው ነው። ቀላል ሰው እንዳይመስላችሁ። እንኳ ህልም ሰው ከተናገረ መተርጎም አይደለም፣ አልሞ የጠፋበትን ጸልዮ የሚያመጣ ሰው ነው። ከነገስታቶች የተሰወረውን ምስጢር የሚገልጥ ሰው ነው። ግን ይጸልያል። ምን አንሰው ነው የሚጸልየው? ጸሎት ከእግዚአብሔር ጋር መነጋገር እንደሆነ ስለሚያደርግ አንድ ቀላል ነገር ልንገራችሁ። እናንተ ልጅ ወልዳችሁ የወለዳችሁት ልጅ እስከ 5 ዓመት ድምፁን ባያሰማ፣ ባያወራ፣ ባያለቅስ አይከፋችሁም? አይከፋችሁም? እየጠባ ነው፣ እየበላ ነው፣ ተነስቶ እየተራመደ ነው። ድምፁን ይዞ ጸጥ ብል እርግጠኛውን አገልጋይ ጋር ዞሮ ያስጸልየ ጨርሰ ያ አልበቃ ስላለ ጦንቃይ ጋም ትሄዳለ። ምን ሆኖ ነው ድምፅ የጠፋው? እስኪ ድምፁን ሳውንዱን አውጣ ያልክ። እግዚአብሔር በዚህ ልክ ነው የእናንተን ድምፅ የሚፈልገው። በጸሎት ድምፃችሁን እንድታሰሙ ሁል ጊዜ እግዚአብሔር ይፈልገዋል። ሁል ጊዜ የደከመ ቢጸልይ፣ ብርቱ የሆነ ቢጸልይ፣ ድሃ ቢጸልይ፣ ባለጠጋ ቢጸልይ፣ የሁሉም ሰው ጸሎት እግዚአብሔር ለመስማት ናፍቆት ነው የሚይዘው። ከመጸለያችሁ በፊት ለእናንተ የሚያስፈልገውን ማድረግ እግዚአብሔር ይችላል። ግን መጸለይ ወሳኝ እንደሆነ ነው የሚያውቀው እግዚአብሔር። መነጋገር እንደሆነ ነው የሚያውቀው እግዚአብሔር። ስለዚህ ዳንኤል ሁልጊዜ በጎደሎም በሙላትም ተሹሞም ወርዶም ምን ይሆናል? ይጸልያል። የእኛ ሰው መቼ ይጸልያል መሰላችሁ? በችግር ሰዓት፣ ኩላሊት ስታመም፣ ገንዘብ ከአካውንቱ ሲያልቅ፣ ዱቄት ማዳበሪያ ውስጥ ሲያልቅ፣ ጎመን መግዣ ሲያጣ፣ በዛን ሰዓት ጸሎት ያስፈልገዋል። በዛን ሰዓት ጌታ ሆይ ይላል። በዛን ሰዓት ጓዳይ ገብቶ ይንበረከካል። በችግር ጊዜ ባይዘው እግዚአብሔር አይሰማም። ምሳሌ ምዕራፍ 1 እስከ አንብቡት። ምሳሌ ምዕራፍ 1 ላይ ምን ይላል መሰላችሁ? በመከራችሁ ሰዓት ትፈልጉኛላችሁ፣ አታገኙኝም፣ ትጠሩኛላችሁ፣ እኔም አልመልሳችሁም። በመከራችሁ ላይ በእናንተ ላይ እስቃለሁ ነው የሚለው። ያነ የት ሄደ ነው አሁን የምትጸልየው ይላል ሰማይ። በመከራ ሰዓት ላይ ትጸልያለህ እንዴ? በችግር ጊዜ ትጸልያለህ እንዴ? ያኔ በተሳካው ጊዜ፣ ያኔ ገንዘብ በነበረው ጊዜ፣ ያኔ በምትዝናናበት ጊዜ መቼ መሬት አስነክተህ ታውቃለህ ይላል እግዚአብሔር። አያችሁ፣ ሁልጊዜ ጸሎትን በእግዚአብሔር ፊት ልናፈስ ይገባል። ሁልጊዜ ለእግዚአብሔር ድምፃችን በጸሎት ልናሰማ ይገባል። ዳንኤል
በሁለቱ ምክንያት ነው በሕይወቱ ብልጫ የመጣው። አንደኛ ለእግዚአብሔር የተለየ ነው። ሁለተኛ ደግሞ የሚጸልይ ሰው ነው። ጓደኞቹም ያወቁት ጸሎት ውስጥ ያለውን ፓወር ነው። ጸሎት ውስጥ ያለውን ኃይል ነው ያወቁት። ጸሎቱን ቢያቋርጥ ዳንኤል ጸሎቱን ቢያቆም ከከፍታው አንዴ እንደሚወርድ ያውቃሉ። ስለዚህ መጸለይ ማቆም አለበት። ዳንኤል በጸሎት የመጣውን ብልጫ ሊያጠፋ፣ በጸሎት የመጣውን ከፍታ ሊያጠፋ፣ ከእግዚአብሔር ጋር የሚያደርገውን ኮሚኒኬት ሊያቋርጥ አልፈለገም። ወሰነ። እንደ ልማዱ በቀን 3 ጊዜ ጸለየ። የጸለየው አምላክም ደግሞ አዋጅን ገለበጠ፣ የአንበሶችን አፍ ቆለፈ። የሚጸልይ ሰው አለ በቤቱ ላይ? ግን ትንሽ ነው የምጸልይ። እውነት ዝም ብለህ ከምትተኛ በጌታ በኢየሱስ እተኝ፣ በሰላም አሳድር፣ አመሰግናለሁ፣ አሜን ብለህ ተኛ። ሌላ ካቃተ በእውነት ዝም ብለህ አትተኛ። ጋንጩሮ ይመጣና ድሮ ጥንት የሞተውን አያትን አምጥቶ ከመቃብር አምጥቶ አንተን ስም ያስጠራል። ሰፈር ላይ የሌለው እባብ አንተን በሕልም ያሳድዳል። መንደር ላይ ድሮ ሞቶ ያለቁ ውሾች ይመጡና አንተን ያሳድዳል። የሌለ ገደል ውስጥ ትገባለህ። ጸልይ። ከጸለቅ ጸሎት ላንተ መስላል ይሆናል። ሰማይ ነው የምትገባው። ከሟርተኞች ከፍ ትላለህ፣ ከደጋሞች ከብዳይ ትቀለጣል። እጅግ ከፍ አድርጋ በጌታ በኢየሱስ ዛሬ ከአንድ ሰው ላይ ድካም ተመቶ የጸሎት መንፈስ ይገባበታል። የጸሎት እሳት ያገኛል። የጸሎት መንፈስ ያገኛል። አንድ ሰው አሜን ይበልጩና። ሶስተኛና የመጨረሻው ዳንኤል የበለጠበት ምክንያት የእግዚአብሔር አብሮነት ነው። እግዚአብሔር እኔ ካንተ ጋር ነኝ እያለ እኔ ካንተ ጋር ነኝ። ያም ኤሎሆ የሚባል አምላክ፣ ያሁዌ የሚባል አምላክ፣ ኤልሻዳይ የሚባል አምላክ፣ ሰማይና ምድርን በቃሉ ያጸና አምላክ፣ የፍጥረታት ሁሉ ፈጣሪ፣ አንበሳን የፈጠረ አምላክ፣ ነገስታቶችን የሾመ አምላክ፣ ሹሞ መሻር የሚችል አምላክ፣ እሱ ያው አምላክ እኔ ካንተ ጋር ነኝ ብሎ ይናገራል። ዳንኤል በሶስት ምክንያት ነው በልጦ የተገኘው። አንደኛ ለእግዚአብሔር የተለየ ሰው ነው። ሁለተኛ በጣም ይጸልያል። ሶስተኛ በእግዚአብሔር አብሮነት ያምናል። በእግዚአብሔር አብሮነት ውስጥ ይመላለሳል። እነዚህ ነገሮች ወሳኝ ናቸው። አንደኛ ለእግዚአብሔር መለየት፣ ሁለተኛ መጸለይ፣ ሶስተኛ በእግዚአብሔር አብሮነት ውስጥ አምኖ መመላለስ። ይሄን የምታደርጉ ከሆነ 1000 ጊዜ ይከሳሉ እንጂ አንተን ሊያሸንፉ አይችሉም። አያሸንፉ። እግዚአብሔር ካንተ ጋር ነው። እስኪ እጆቻችሁን ከፍ አድርጉና ለእግዚአብሔር በሉ እስኪ። እለያለሁ፣ ደግሞ እጸልያለሁ፣ ደግሞ በእግዚአብሔር አብሮነት ውስጥ በኃይል ይመላለሳለሁ። ከከሳሾች፣ ከደጋሞች፣ ከአስማተኞች በልጬ ይገኛል። ስንት ሰው አለ ያመነ? በልጬ ይገኛለሁ። ምን አወዛወዙ አወዛወዙ። በልጬ ይገኛለሁ የምትሉ በልጬ ይገኛለሁ፣ በልጬ ይገኛለሁ። ዛሬ አንድ ሰው አለ እዚህ ጉባኤ ላይ እኔ አውጃለሁ በጌታ በኢየሱስ። በሰፈር ላይ የፎከረ፣ በመንደር ላይ የፎከረ እኔ እያለሁ የሚል ሟርተኛ ከዚህ ቃል